ወደ ኋላ ተመልሳ ከመነሻው ስትነግረኝ እንግዲህ 7ቱንም ዓመታት በሜዲካል ስኩል ውስጥ ስታሳልፍ እጅግ በጣም የምትቀርባቸው 2 ጓደኞች ነበሯት። ከእሷ ጋር 3 ናቸው። በጣም ይቀራረባሉ። ግቢ ውስጥ ያለው ተማሪ ጠቅላላ በፍቅራቸው ይቀናል። ሰቃይ ተማሪዎች ናቸው። 3ቱም ውቦች ናቸው እሷ እንደነገረችኝ እና የማይመኛቸው እንደነሱ ለመሆን የማይመኝ የለም። እና ሜዲካል ስኩል 7ቱን ዓመት በዛ አይነት በፍቅር በህትማማችነት ስሜት ይጨርሱና ተመርቀው ይወጣሉ። 3ቱም በለስ ቀንቷቸው ስራ ይጀምራሉ። የህይወት አጋጣሚ 3ቱም ደግሞ አንድ የህክምና መስጫ ተቋም ወይም ደግሞ ሆስፒታል ውስጥ ነው 3ቱም ስራ ያገኙትና እዛ እየሰሩ ያሉ ከሜዲካል ስኩል ጀምሮ ይዘውት የመጡት ያ ስሜት አለ። ያቀጥሎ መጥቶ የስራውም ዓለም ላይ ያገናኝቷቸዋል። ከዛ በኋላ ግን አለችኝ 2ቱ ጓደኞቼ አንደኛዋ ላይ የማየው ባህሪ ግራ እያጋባኝ መጣ ነው ያለችው። ከዛችኛው ጋር የሆነ ነገር እየተሳሳቁ ምናምን መተው ልክ ነኝ ሲመል ፍሬን ይዛሉ አለች። ግን ከዛ በበለጠ ስለኔ የማወቅ ፍላጎቷ እየጨመረ መጣ አለች። እና ቦይፍሬንድን ታውቀዋለች አለች። እዛው ሜዲካል ስኩል ውስጥ ነው የተዋወቁት። ስለዚህ በግል ታውቀዋለች። 2ቱንም ጓደኞቼን ያውቃቸዋል አለ። ይሄ ምንም የተለየ ታሪክ የለውም። እና የሆነ ሰዓት ላይ ግን ድንገት የሱን ባህሪ ተቀየራለች። በማያነጫንጨው መነጫነጭ ጀመረ። በማያስቆጣው ነገር መቆጣት ጀመረ። ስለዚህ ትንሽዬ ምክንያት ነው የሚበቃው እና ያንን በጣም ቦልድ አድርጎት እንዲያድርገሽ ምናምን እንዴ ምን ሆነ ነው ያለ ምክንያት እንዴት ጸባይ ይቀየራል ስለው ያ ደግሞ የበለጠ ሌላ ክብሪት መጫር ሆነ። ከዛ በኋላ ግን ራሴም ላይ ለውጥ እያየሁ መጣሁ። ጓደኞቼም ላይ ብቻ አይደለም፣ የፍቅር ጓደኛዬም ላይ ብቻ አይደለም፣ ራሴም ላይ ከመሬት ተነስቼ ሆድ ይብሰኝ ጀመራለች። የስራ ፍላጎቴ እንደበፊቱ አልሆነም አለኝ። ድሮ በትንሹ የሆነ ትንሽ ነገር የሚያስቀኝ ልጅ አሁን የፈለገ የሚያስቅ ነገር ቢነገረኝ የሳቅ ፍላጎቴ ሁሉ ጠፋለች። ከዛ በኋላ የምግብ ፍላጎቴም እየጠፋ መጣለች። አሁን በፊት የፍቅር ጓደኛ በሆነ ነገር ሲነጫነጭ እንኳን ሄዳ ተለማምጣ እንደምን ሆነ ነው ምናምን፣ አሁን ጭራሽ እኔ ራሴ መራቅ ጀመርኩኝ አለች። እና በይሉኝታ እነዛ ጓደኞቿ የባህሪ ለውጥም ቢያሳዩም ይመጣሉ፣ ሊቀርቧት ምናምን ትላሉ። መጨረሻ ላይ ግን በቃ ኮምፕሊትሊ ከዛ በኋላ ግን በጣም በፈጠነ ሁኔታ መታመም ነው የጀመረችው። ሆስፒታል ትሄዳለች፣ ትመረመራለች፣ ምንም የለም። ሌላ ሆስፒታል እሷ የምትሰራበት ሆስፒታሉ ስታያለች፣ ምንም የለም። የመረመሯት የህክምና ባለሙያዎች ምንም የለም እኮ ቢሏትም እሷ ግን ፍጹም ጤነኛ እንዳልሆነች ባትናገርም የሰውነቷ ክሳት ማሳበቅ ጀምሮ ነበረ። እየተለወጥኩ መጣዋለች። ስራዬን በቃ በራሴ ፍቃድ ተውኩኝና ቤት ዘግቼ መቀመጥ ጀመርኳለች። ዲፕሬሽን ውስጥ ገባው። ሰው ማግኘት አስጠላኝ። ሰው ማግኘት ብቻ አይደለም የቤተሰቦቼን ድምፅ መስማት አስጠላኝ። ስለዚህ የፍቅር ጓደኛም ቢኖረኝ ተመርቄም በወጣ የራሴ ስራም ቢኖረኝ የወር ደመወዝተኛም ብሆን ግን ስቲል ናው ቤተሰቦቼ ቤት ነው የምኖረው አለች። አጋጣሚ ሆኖ ደግሞ ከቤተሰቧ ልጆች የመጨረሻዋ ልጅ እሷ ነች። ስለዚህ ብርቅ ነች፣ የመጨረሻ መቋጫ ልጅ ማለት ነው። ቤተሰቦች እህት ወንድሞች አሏት። 2 እህቶችና 1 ወንድም እንዳላት ነው የነገረችኝ። እነሱም በጣም ግራ መጋባት ጀመሩ። ከዛ በኋላ ግን ወንዱ ልጅ ለመንፈሳዊ ህይወት ከሌሎቹ የተሻለ ግንዛቤ ስላለው እስኪ ግድ የለም ከዓለማዊ ሕክምና ይልቅ ወደ መንፈሳዊ ስፍራ እንውሰዳት፣ ወደ ጸበል እንውሰዳት የሚል ሀሳብ ያመጣልና ቤተሰብ በዚህ ሀሳብ ይስማማል። ቤተሰብ ቢስማማም እሷ ፈቃደኛ አልሆነችም፣ ለመጀመሪያ ጊዜ ማለት ነው። ከዛ በመቆጣትም በማባበልም ምንም በማለት እንደምንም ይወስዶታል ጸበል። 7 ቀን ተጠመቀች። ለውጥ የለም፣ ምልክት የለም። ከዛ በኋላ እንደውም ከዚህ በኋላ አልመጣም ትልና ቤቷ አሁንም ቆልፋ ትቀመጣለች። ስራ ሄጄ አልሄድም፣ እንኳን ስራ ልሄድ አለች። የሚገርምህ ከቤቴ አልወጣም፣ መኝታ ክፍሌን ዘግቼ ይቀመጣለሁ። ስዘጋም ደግሞ አለች መስኮት እንዲከፈትብኝ አልፈልግም። ከዛ ወንድምዬው አሁንም ተስፋ አልቆረጠም። ከዛ የት ነው ይዟት የሚሄደው? ሰሚነሽ ሄዳ ልክ ተጠምቃ 3ኛው ቀን ላይ ምልክት ታየ። ከዛ ላይ መንፈስ መጮህ ጀመረ። እንቀናባት ነበር። የሁሉም ሰው ትኩረት እሷ ላይ ነው።
ከፍቅረኛ ጋር ያላት ፍቅር ይገርማል። ልብ አድርጉ እንግዲህ ክፋታችንን። ሰው ፍቅረኛውን አፈቀረ፣ ፍቅረኛና ፍቅረኛ ተፋቀሩ ተብሎ ተንኮል፣ ተፋቀሩ፣ ተዋደዱ፣ አማረባት፣ ሰው ሁሉ ተመለከታት ብሎ በቅርብ ጓደኛ በሚያምኑት እንደ እናት ልጅ በሚያምኑት ጓደኛ ድግምት አሰርቶ መላክ። በጣም ቆሽሸናል ሰዎች። ሌላ መግለጫ መንገድ ስላጣሁ ነው እንጂ ከቆሸሽን ቆይተናል። ከዛ መንፈሱ እዛ ላይ መናገር ጀመረ። ስለዚህ ምንድነው በሁለቱ ጓደኞቿ ሴራና ተንኮል የተጠነሰሰ ነገር ነው። ሶስቱም መልከ መልካሞች እንደሆኑ ነግራኛለች። ሶስቱም ጓደኛሞች ግን ይመስለኛል እንግዲህ እሷ ወይ አጉል ትህትና ይዟት ሊሆን ይችላል። ከነሱ ግን በጣም የተሻለ ውበት ደግሞ ያላት እሷ ነች፣ በኋላ እንደገባኝ ማለት ነው። ያው ከንግግሩን ሰው ትረዱት የለ። ያ ደግሞ እነሱ ላይ ያሳደረው ተጽዕኖ አለ። ፕላስ እቺ ልጅ ከነጋዴ ቤተሰብ የመጣች ነች። ባክግራውንዳቸው ይለያያል። አንድ ላይ ይማሩ፣ አንድ ላይ ይመረቁ፣ አንድ ላይ ስራ ይጀምሩ እንጂ የቤተሰብ ባክግራውንዳቸው ሲጠና እሷ በጣም የተሻለ ፖዚሽን ላይ ያሉ ቤተሰቦች ነው ያሏት እና ያ እነሱን ይቆረቁራቸዋል፣ ያማቸው ነበር። ስለዚህ ቤተሰብ ደግሞ አዋቶ መኪና መግዛቱም እነሱ ደግሞ አሁንም ድረስ እግረኛ መሆናቸው አሁን ይሄ ያስቀናል። በሞቴ ጓደኛችን ከኋላችን ተነሳ መኪና። አሁን ሰው እየተጠፋፋ ያለው በትልቅ ነገር አይደለም፣ በጣም ማይነር በሆነ ነገር፣ ሲሊ በሆነ ነገር። ይሄ ሁሉ ገበና ያወጣ ነገርኳቸው። ጸበል ቦታ ላይ ሄዳ የወጣ ገበና ነው። ፈልገዋት የማያውቁት እነዚህ ሁለት ልጆች አከታትለው ስልክ መደወል ይጀምራሉ። አንዳንድ ጊዜ መዳኛችሁ ቦታ ላይ ስትሄዱ ያደረጉባችሁ ሰዎች አይ ቲንክ መንፈሱም ስለሚነግራቸው ነው መሰለኝ ያላችሁበትን ቦታ ማጣራት ይፈልጋሉ። እሷም ላይ የሆነ ይሄ ነው። የት ነሽ? ምን ታደርጊያለሽ? ነዚህ አይ እኔ ጸበል ቦታ ላይ ነኝ እና እንዴ ከዛ በኋላ ተጨናነቁ አለች። ተጨናነቁ እንዴ እኔ ጸበል ቦታ ላይ ሄጄ ጓደኞቼ ደውል ጸበል ቦታ ነኝ ስላቸው የሚጨናነቁ ከሆነ ችግር አለባቸው። ለምን ይጨናነቃሉ? እንደውም ደስ ነው ሌላቸው። ጥሩ ነው እንደውም እኛ ምን እንከተልሃለን ነው የሚሉት አይደለ? እዛ ቆየች፣ የሆነ ነገር ገባት፣ ምልክት አየች። ስለዚህ የደረሰባት ችግር ከጓደኛዋ ወይም ደግሞ ከፍቅረኛዋ ጋር ያለያያት እሷ ላይ የተደረገው ነገር በደንብ በወንድሟም ተዘርዝሮ ስለተነገራት እንደገና ሌላ ሀሳቤ ውስጥ ገባች ማለት ነው። ሌላ ሀሳቤ ውስጥ የሀሳቢዋ ምንድን ነው? እንዴ ሰውን ታዲያ እንዴት ነው የማምነው? ከዚህ በኋላ እንዴት ነው ከሰው ጋር የምኖረው? ከዚህ በኋላ ማህበራዊ ህይወቴ እንዴት ምንድን ነው የሚሆነው? ሁላችንም ብንሆን የምናስበው ነው። ያልጠበቅነው ነገር ባልጠበቅናቸው ሰዎች በጣም በቅርቦቻችን እንደተደረገብን በማስረጃ ሲነገረን እንግዲህ የምንወስነው ውሳኔ ባለቤቱ ነው የሚያውቀው አይደል? ከዛ በኋላ ሌላ ፐርስፔክቲቭ ተመለከትኩ ነው ያለችው። ከዛ በኋላ መስገድ ይኸውላችሁ እዚህ ላይ በደንብ አንደር ላይ እንድታደርጉልኝ ይፈልጋለሁ። አንዳንዶች እንደ ቀልድ ስለሚመለከቱት መስገድ፣ መጸለይ፣ መንበርከክ ስጀምር እና በተለይ በመቁጠሪያ መግረፍ ስጀምር የሆነ ነገር እየተገለጸልኝ መጣ። ልክ ዛሬ ሰግጄ በመቁጠሪያ ቀጥቅጬ ለምሳሌ አለች በአንድ ወቅት ልክ መላከ መንክራት አንድ ቦታ ላይ አገልግሎት አላቸው ተብሎ ልክ እሳቸው ጋር መሄድ እዚህ ጋር በቃ ራሴ መንፈሱን አድክሜ መሄድ አለብኝ ምናምን ልክ ስቀጠቅጥና ነገ እንደሚሄድ ሲያውቅ ላዩ ላይ ምን ብሎ እንደተናገረ ታውቃላችሁ? የደብተራው መንፈስ አውሬ ጋር መሄድ አልፈልግም። እንዴት አውሬ ጋር ይዘሽኝ ትሄጃለሽ? አውሬ ጋር ይዘሽኝ ትሄጃለሽ ኤንኤስኤንስ ምንድነው? መምህር ግርማ ጋር ለምን ይዘሽኝ ትሄጃለሽ ነው። አያችሁ አይደል? እርኩስ መንፈስ እሳቸውን እንዴት ነው የሚመለከት። በኋላ ግን በጣም እየተጋች በጣም እየጸለይ በጣም እየገረፈች ስትመጣ በቃ መቋቋም አልቻለም። ላዩ ላይ ያለው የመጀመሪያ ምልክት ያየሁት ሰሚነሽ ስለሆነ አሁንም ተመልሼ ሰሚነሽ መሄድ አለብኝ ትልና ከወንድሟ ጋር ነገር ይዟት ይሄዳል። ከዛ በኋላ እዛ ነው ሁሉ ነገር በቃ በደንብ ይፋ የወጣው ማለት ነው። እና ለምን እንዳደረገው ቅድም ያልኳችሁ ነገር ተደገመ። ግን ላዩ ላይ የተላከው መንፈስ ምንድነው? አብራ አንከርት፣ ሰው እንድትጠላ፣ ከማንም እንዳትገናኝ፣ ቤቷን ዘግታ እንድትቀመጥ፣ እድሜ ልኳን እንዳያልፍላት፣ ራሷን እንድትጥል፣ መጨረሻ ላይ አብዳ አገሩን ለቃ የማታውቀው ሀገር እንድትሰደር ነበረ የተላከባት ማለት ነው። ነገር ግን ሰሚነሽ የት ሄዳ? ለዚህም ነው እንጽና የምንለው። እንዲህ መርሃ ግብር በሰራን ቁጥር መጨረሻ ላይ እንጽና የምንለው ለዚህ ነው። በኋላ ግን እላዩ ላይ ያለው መንፈስ እንዳለ ተጠራርጎ ነው የተሸኘላት። እግዚአብሔር የተመሰገነ ይሁን። ለቅድስት ድንግል ማርያም ምን ይሳናታል?